ቆይ ማንን ተማምነሽ ነው? እኔ ላንተ በቂ ነኝ። ቆይ ምን አድርግ ነው የምትሉኝ? ሲጀመር ፊት ለራሱ የሴት ነው። በእናታችሁ ጸቡ ላይ የለሁበትም። ማን እንድታወራ ፈቀደልህ? ተው፣ ማንን ተማምኖ ወደዚህ እንደመጣ ይነግረኛል። እሱ ነው አትላንትና ብርሽን የቀማሽ? ኧረ ይቅርብኝ፣ ምንም አናመጣም። እሱን አሳይሻለሁ። በቃ አለቀልን። ትምህርት ቤቱ እንድንጠላው ነው የሚያደርገን። አንድ በአንድ ግርፋለሁ። ትሰማኛለህ? እሺ፣ የትምህርት ቤቱ ጉልበተኛ እንዴት ነው እባክህ? ተመስገን፣ አንድ ደህንነት የሚያሳስበው ሰው ተገኘ። ደህንነት አሳስቦኝ ሰውን ከጓደኛው ወሰድኩን ብር ሊቀበል ነው የመጣው። የሆነ ሰው ከኛ ጋር ሊጣላ ፈልጓል። ዝም በል አንተ። የምን መጣላት? ይቺን ቆንጆዬ ልጅማ ጉንጯን መሳም ነው እንጂ። አሁን ገና ማትወጪ ችግር ውስጥ ገባሽ። ይህን ያደረገው ወንድ ቢሆን ጥርሱን ነበር የምሰብርለት። ፉከራና ዛቻ አለ። ጊዜው አቆዩ። በአስቸኳይ ብሩ ነገ በዚህ ሰዓት ይዘህ እንድትመጣ። ቆይ ማንን ተማምነሽ ነው? እኔ ላንተ በቂ ነኝ። እሰራላታለሁ። እና ቆይ ታዲያ እሱ እየመታችሁ ዝም ማለት? ታውቂ የለ እሱ ሴት ልጅ ላይ እጁ እንደማያነስ። ባለመኖሬ ግን በጣም የተጸጸትኩት። ቆይ ግን ያደረግሽው ነገር ታውቆሻል? እስከዛሬም የሚደፍሯት ነው እንደዛ የሚፈነጫው። እኔ ግን በጣም እየፈራው ነው። አንተን ነበር ስጠብቅ የነበረው። በቃ ወደ ቤት እንሂድ። አንድ መጨረስ ያለብኝ ጉዳይ አለ። ሳላገኛችሁ አልሄድም ብዬ ነው። እንዲያውም መጣ። ሰባት ደቂቃ አርፍደሃል። በጣም ይቅርታ ሰዓቴን ባለማክበር። ስለሱ በኋላ እናወራለን። ይዘህ እንድትመጣ ያልኩህን ይዘህ መጣ። በሚገባ አምጥቻለሁ። እናንተንም ይቅርታ መጠየቅ እፈልጋለሁ። እንዴ ፈርቶ ብሩን ሊሰጣብ አልሆነ። እስኪ አትቅለብለብ። የሚፈጠረውን ዝም ብለህ ተመልከት። ደፋር፣ እንደዚህ በቀላሉ ማታገኝ። አሁንም አንድ እድል አለሽ። ብሩን ማግኘትና በሰላም መማር ከፈለግሽ ጉንጬን ሳሚኝ። አዝናለሁ። ራስሽ ላይ ሽጉጥ እንደተኮሽ ቁጥር ምን ያክል ራስሽን ብትይው ነው ከኔ ጋር የማይሆንልሽ ውስጥ ይገባሽ። ይሄን ነገር ግን እንዴት ነው ማስቆም የምንችለው? እቺ ሰላቢ የሆነች ልጅ ወዴት ሄደች? ማነሽ ደግሞ አንቺ? ምን ነው ማንነቴን ለማወቅ በጣም ቸኩልሽ? ተይ እባክሽ፣ ራስሽ እንደ ኃይለኛ ነው እንደምታዩ። ማየት ብቻ ሳይሆን ኃይለኛ ነኝ። ቢታ፣ ምንድነው ያደረግሽው? ባቢኔን መታኝ። እንዴት እንደዚህ ታደርጊያለሽ? ቢገባ ለአንተ ስለምጨነቅ ነበር እንደዚህ ያደረኩት። አሳልፈኝ እንጂ ልሂድበት። ትናንትና ለተፈጠረው ነገር በጣም ይቅርታ። ይቅርታ መጠየቅ አይጠበቅብህም። የእኔ ጥፋት ለአንተ አስቤ ከጎን መቆሚ ነበር። አውቃለሁ ለእኔ አስበሽ እንደሆነ፣ ቢሆንም ማድረግ አልነበረብሽም። ሁሉንም ነገር መፍታት እችላለሁ። ለምን ልጁን አታሳይኝም? እንዳይሞትም እንዳይድንም አድርጌ ልቀጥቅጠው። ቆይ እስኪ ተረጋጋ፣ አሁን ይመጣል። ይሄን ያስቸገረ ልጅ ሂድና ዋጋውን ስጠልኝ። ይሄ ነው? አዎ እኮ ይሄ ነው። አልኩህ እኮ። ቀልደኛ ነሽ። አውቀሽዋል። ባቢ እኮ ነው።
ምንነት ያሳስቦሽ እንዳልመጣሽ ግልጽ ነው። ሴትዮ ምንድን ነው የፈለግሽው? ይቅርታ እንድታደርግልኝ እፈልጋለሁ። እስካሁን ያደረኩት ነገር ሁሉ በልክ ተገፋፍቼ ነው። ዋንጫውን መብላት ሲያቅታቸው እኛ ቆርቆሮ አንፈልግም አሉ። በልልና አሸንፈው እንደማንችል እባክሽ አታካብጂ። ቢያንስ ብሩን ላስመልስልሽ ነው። ግን ይቅርታ ስጠይቂው ምን አለ? እንዴ ሴትዮ ወዴት ሄድሽ? ሁኔታሽ አላማረኝም። ተይ እባክሽ፣ ደግሞ የቀጠሮ ሰዓት ደርሶብኛል፣ መሄድ አለብኝ። ሰባት ደቂቃ አርፍደሻል። አይ መንገዱ ሩቅ ስለሆነ ነው። የእውነት እዚህ ድረስ የመጣሽው ይቅርታ ፈልገሽ ነው ወይስ ሌላ ነገር አስበሽ? እንዴት ሌላ ነገር አስባለሁ? ነገርኩህ እኮ ያደረኩት ነገር ሁሉ በልክ ተገፋፍቼ ነው። እንግዲህ ውስጥ አንድ ራስሽን ነፃ የምታደርጊበት ሌላ ትልቅ እድል ልስጥሽ። ደጋግመሽ እጅሽን ያነሳሽበትን ጉንጭ ዛሬ ትስሚዋለሽ። ይቅርታን የማገኝ ከሆነ ደስ እያለኝ አደርገዋለሁ። ጨዋታው አብቅቷል። ብር ላስመልስ ብለሽ ትመቻቺ። ምን ነው ደነገጥሽ? ነግሬሽ ነበር በዚህ ጨዋታ አልሸነፍም። ቆይ ለምንድን ነው እንደዚህ የምታደርገው?